በሀገራችን በኢትዮጵያ እንዲሁም በሕዝበ ክርስቲያን ላይ ለዘላለም ጸንታ ትኑር አሜን። አንደኛው የሐዋርያው ቅዱስ ጳውሎስ መልእክት ወደ ቲቶ ምዕራፍ 3 ከቁጥር 1 ታላላቆችንና ሹማምንቱን አስባችሁ በበጎ ምግባር ሁሉ ይታዘዙ ዘንድ ቁጠኞች ይሆኑ ዘንድ አይቆጡ፣ አይጣሉ፣ ለሰው ሁሉ የሚያዝኑ ቅኖች ይሁኑ እንጂ። እኛም እኮ ቀድሞ እውቀት አጥተን ሰንፈን ክደን ነበረ፣ ተሳስተንም ነበር። ለፍቶትና ልዩ ልዩ ለሆነ ተድላ ደስታም ተገዝተን ነበረ። ክፉ ሀሳብና መቀናናትን ተከትለን ነበረ። ክፉ ስራን ሰራን፣ ባልንጀራችንን ጠላን። ያዳነን ሰው የሚወድ የእግዚአብሔር ቸርነት በተገለጠ ጊዜ ግን በጽድቅ ስራችን አይደለም በምሕረቱ አዳነን እንጂ። ዳግም ልደትን በመንፈስ ቅዱስ መታደስንም የሚያሰጥ ጥምቀት መድኃኒታችን ኢየሱስ ክርስቶስ ስለካሰልን በሀብቱ ብዛት በእኛ ላይ ያሳደረው በቸርነቱ እንጸድቅ ዘንድ የዘላለም ሕይወትን ተስፋ እንወርስ ዘንድ ነገር እውነት ነው። ስለዚህ እኔ ሻለሁ በእግዚአብሔር ያመኑ ሰዎች በመልካም ምግባር ሁሉ መረዳዳትን እንዲያስቡ ታጸናቸው ዘንድ ሰውን የሚጠቅመው በጎ ነገር ይህ ነው። ፈጥሮ የሚናገሩ የጠብና የስንፍና ነገር ተረትንም ፍጅትንም ተውከቱ ነው እና አይጠቅምምና። ክዶ የሚያስገድል ሰው አንድ ጊዜ ሁለት ጊዜ ከመከርከው እና እምቢ ካለ ተወው። እንዲህ ያለ ሰው የሚያስትና የሚያስክድ መናፍቅ እንደሆነ አስታወቀበት፣ ፍርዱንም ያገኛታል። አርጢሞንን ወደ አንድ ላኩት እንደሆነ ወደ ቲኪቆስን ፈጥነ ወደ እኔ ወደ ናቆጵል ሀገር በዚህ ልከርም ቆርጫለሁና የአገሩ ጻፊ ዴማስን አጵሎስን በጣም አከበራቸው። በምን እንዳይቸገሩ ወገኖቻችንም በጎ ምግባርን ይማሩ፣ ፍሬ እንዳያጡ በሚፈልገው ስራ ጸንተው እንዲያገኙ። ከኔ ጋር ያሉት ሁሉ እንዴት ነው ብለዋል። በሃይማኖት የሚወደንን ሁሉ እንዴት ናችሁ? በጸጋ ከሁላችን ጋር ይሁን አሜን። አንደኛ የዮሐንስ መልእክት ምዕራፍ 5 ቁጥር 5-12 ዓለምን ድል የሚነሳው ማን ነው? ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር በውሃ በደም በመንፈስ እንደመጣ እሱ በውሃ ብቻ አይደለም፣ በውሃ በደም በመንፈስም እንጂ። የእውነት መንፈስ እንደመሆኑ ምስክር የሚሆኑ ሶስት ናቸው። መንፈስ፣ ውሃ፣ ደም ሶስቱም አንድ ናቸው። የሰው ምስክርነት የምንቀበል ከሆነማ የእግዚአብሔር ምስክርነት ይበልጣል። ይቺ ናት የእግዚአብሔር ምስክርነቱ፣ ስለ ልጅ ይመሰክራል። በእግዚአብሔር ልጅ የሚያምን እግዚአብሔር የመሰከረው ምስክርነት አብሮ አለ። በልጁ የማያምን ግን እሱ ሐሰተኛ አደረገው። እግዚአብሔር ስለ ልጁ በመሰከራት ምስክርነት አመንና የዘላለም ሕይወትን የሰጠን እግዚአብሔር ምስክርነቱ ይቺ ናት። በልጁ ያገኘናት ሕይወትም ይቺ ናት። ወልድ ከእርሱ ጋር ያለ ሕይወት አለው፣ ከእግዚአብሔር ልጅ ጋር ያለው ጥግ ሕይወት የለውም።
የእግዚአብሔር መልአክ ፊልጶስ ተናገረው እንዲህ ማለት በቀትር ጊዜ ተነሳና ከይስ ወደ ጋዛ በሚያወርደው ወደ በዳ መንገድ ተነስቶ ሲሄድ ከሰዎች አመሳው አገኘ። ሰውየው ኢትዮጵያዊ የስሙቲያን ባለሟል ነበር። ባለ እጅግሮ ጋር ሊሰግድ ወደ ኢየሩሳሌም ሄደ። ሲመለስ በሰረገላው ላይ ተቀምጦ ነቢዩ ኢሳይያስ መጽሐፍ ያለው መንፈስ ቅዱስ ፊልጶስን ይህን ሰረገላ ተከተለው አለ። ፊልጶስ ፈጥኖ ደርሶ የነቢዩ ኢሳይያስን መጽሐፍ ሲያነብ ሰማ። ፊልጶስም እንግዲህ የምታነባው ታውቃለህ አለው። ጃንደረባው አስተማሪ ሳይኖር በምን አውቃለሁ ያለ። ወደ ሰረገላው ወጥቶ አብሮት ይቀመጥ ዘንድ ፊልጶስን ለመነ። የሚያነበው መጽሐፍ ፍሬ ነገሩንም እንዲህ የሚል ነበር። እንደ በግ ሊታረድ መጣ። የሚሸምተው ፊቱም ለማይናገር በግንዱ መከራ ሲያጸኑበት አልተናገረም። ሞትን ድል ነስቶ በግዛቱ ፊቶ ተነስቶ መነሳቱን ማን ይነግረዋል? ነገሩ ከምድር ተፈጽሟልና። ጃንደረባው ወደ ፊልጶስ ተመልሶ ነቢይ ስለማን እንዲህ ይላል? ስለ ራሱ ለምንስ ወይስ ስለ ሌላ? እባክህ ንገረኝ። ፊልጶስ በአንደበቱ ክፋት ስለ ኢየሱስ ክርስቶስ ስም በዚያም ባለው መጽሐፍ ያስተምረው ጀመር። ሲልም በውኃው ደረሰው። ጃንደረባው በውኃው ይኸው መጠመቅን ማን ይከለክለኛል? ፊልጶስ በፍጹም ልብህ ልታምን ይገባሃል አለው። ጃንደረባው መልሶ የኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁኝ አለ። ሰረገላውን እንዲያቆሙ አዘዘ። ሰረገላውን አቆሙ። ፊልጶስም ጃንደረባው በአንድነት ወደ ውሃ ወረዱ፣ አጠመቀው። ከውኃው ከወጡ በኋላ የእግዚአብሔር መንፈስ በፊልጶስ ነጥቆ ወሰደው። ጃንደረባው ከዚያ ወዲህ አላየውም። ደስ እያለም ወደ አገሩ ገባ። ፊልጶስም አዞጦን ወደምትባል አገር ደረሰ። በአገሩ ሁሉ እየተዘዋወረ ቂሳርያ እስኪደርስ ድረስ አስተማረ። وما